ሰላም ጤና ይስጥልኝ ጓደኞቼ እንደምን ዋላችሁ? መልካም ዕለተ ሰንበት። ዛሬ ደግሞ አንድ በ2024 እመቤታችን ቅድስት ድንግል ማርያም ያደረገችውን ነገር ለምስክርነት እነግራችኋለሁ። ቤተክርስቲያናችን ውስጥ ዓመታዊ ንግስ ነበረ። ያንን የንግስ መርሃ ግብር ሁላችንም አጠናቀን ሻይ ቡና ወደምንልበት ክፍል ውስጥ ተቀምጠን እያለ ወንዶቹ ሲገቡ አያቸዋለሁ በተደጋጋሚና እንደው ያለማጋነን 5-6 ጊዜ ወጥተዋል ገብተዋል ማለት ነውና ምንድን ሆናችሁ ነው ብዬ ስጠይቃቸው አንዲት እህታችን ስልኳን አታለች ማለት ነው። ስልኮቿ ጠፍተዋል። አንድ አይደለም 2 ስልክ ነው የጠፋት። አንዱ የስራ ስልክ ነው፣ አንዱ ደግሞ የራሷ ስልክ ነውና ልጅቱ አጋጣሚ ሆኖ የሚገርማችሁ ቤተክርስቲያናችን ውስጥ መታ አታውቅም። ለመጀመሪያ ጊዜ ነው የመጣችውና ሁለቱንም አጣች። ከዛ በኋላ እኔ እየተመገብኩ ነበረ። ተነሳውኝና ከወንበሬ መጨረሻ ላይ የት ነው የነበርሽው ስላት እዛ ቦታ ነው የነበርኩት፣ ግን ልጆቹ በጣም በተደጋጋሚ ፈልገውታል አለችኝ። እሺ ብዬ ገባሁኝና ገብቼ እመቤታችን ቅድስት ድንግል ማርያም እቺ ልጅ ለመጀመሪያ ጊዜ ነው እዚህ ቤተክርስቲያን የመጣችው፣ ሁለቱም ስልኮቹ ያስፈልጓታልና ሌላ ጊዜ እቺ ልጅ ተመልሳ እንድትመጣ አይምሯ ውስጥ መጥፎ ነገር እንዳይሳል ይህንን ስልክ እንዳገኘው እርጅኝ ብዬ ሰላም ለኪን ነው የደገምኩት ማለት ነው። ጸሎተ ማርያም ነው የደገምኩት። ልክ እንደዛ አድርጌ 5 ደቂቃ ሳይሞላ ማለት ነው 5 ደቂቃ ሳይሞላ እነዛ ልጆች ወንዶቹ 10 ጊዜ ሲወጡ ሲገቡ አላገኝ ያሉትን ስልክ በተደጋጋሚ እኔ ገብቼ በ5 ደቂቃ ባልሞላ ጊዜ ውስጥ አገኘሁት ማለት ነውና አንዳንድ ጊዜ በጣም እደነግጣለሁ። እንዴት እግዚአብሔር እንዴት ቅርብ እንደሆነ፣ እመቤታችን እንዴት ቅርብ እንደሆነች፣ እንደሚሰሙ እንደሚያዳምጡን ስመለከት በጣም እደነግጣለሁና ልጅቱ በጣም ደስ አላት። ለልጅቱ አስረከብኩኝ ማለት ነውና ይህንን ምነግራችሁ እናንተም ሁላችንም የምናምናት እምነታችን ለማጠንከር ለማጽናት፣ እንዲሁም ደግሞ በሰው ፊት የመሰከረልኝ በአባቴ ፊት መሰክርለታለሁ ባለው በቅዱስ ቃሉ መሰረት ነው። ስላዳመጣችሁኝ በጣም አመሰግናለሁ። ይህንን ለፈለጋችሁት ሰው ሼር ማድረግ ትችላላችሁ። መልካም ዕለተ ሰንበት ይሆንላችሁ። ስቴይ ሴፍ